በመጀመሪያ እንግዲህ ዛሬ የመጣሁበት እውነት ለመናገር ከዚህ ከታምሌሉ ላይ የምታዩት ጀግናና እንቁ ልጅ ባይዘው ታኩር ይባላል። እንግዲህ ቲክቶኩን እየገባችሁ ደጋግና ውድ የአማራ ልጆች ማለት ነው። በተለይ እንግዲህ ለአማራ ትልቁ ሚና እየተጫወተውና ወገኖቻችን እንደምታዩት እንግዲህ ምናልባት እንደዚህ ስል ደግሞ ዘረኛ እንደማትሉኝ ተስፋ አደርጋለሁ ማለት ነው። ትልቁ ሚና የተጫወተ ወንድማችን ታኩር ይባላል እና ቲክቶኩን እየገባችሁ በቻላችሁት አጋጣሚ ፎሎ አድርጉት ማለት ነው። ምክንያቱም እንደዚህ አይነት ጀግናዎችና እንቁ ሰዎችን ልናበረታታቸው ይገባናል ማለት ነው። እንዲሁም አይሚን ዩቲዩብ ባለው ግን እሱ ብዙም በሱ ስም ባይዘወይ ብዙ የተከፈቱ አሉ ማለት ነው። እነማን እንደሆነ ባላቅም ግን ፎሎወሮቹ እየገባችሁ ፎሎ አድርጉት፣ ሼር፣ ላይክ፣ ዲዩቲ እያደረጋችሁ አበረታቱት ማለት ነው። እንግዲህ በዓለምን ያነቃነቀ ጀግና የትንሽ ትልቅ ወንድማችን ታኩር እንግዲህ ደብረ ብርሃን ላይ እጅግ በርካታ አማራዎች በጦርነቱ ምክንያት ለተፈናቀሉት ማንም ዘወር ብሎ አላያቸውም። ብዙ ቲክታከሮች አሉ፣ ብዙ ታዋቂዎች አሉ። ነገር ግን እሱ ለማንም ሳይናገር ድምፁን ጸጥ አድርጎ ሄዶ ትልቁ ሚና የተጫወተ ወንድማችን ስለሆነ እናንተ ደግሞ ይሄንን ጀግና የሆነ እንቁ የሆነ ልጅ ልታበረታቱትና ልናበረታቱ ይገባናል። እውነት ለመናገር ማወራው ራሱ ጠፋብኝ ስላችሁ ከምሬ ነው ምላችሁ። በቃ ዝብርቅርቅርቅ ነው ያለብኝ ከምሬ ነው ምላችሁ። ሰላም ሰላም፣ እንድና የተከበራችሁ ኢትዮ ትቅደም ቻናል እንዴት ናችሁ? ኢትዮ ትቅደም ነው ያልኩት ስደተኛ። ኦኬ ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻላችኋለሁ። ቪዲዮውን ከወደዳችሁት ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እኛን ማበረታቱን ስንል በትህትና እንጠይቃችኋለን ማለት ነው። ዛሬ እንግዲህ በጣም የተደሰትኩበት ቪዲዮ ይዤላችሁ መጥቻለሁ። ብዙ ዩቲዩበሮች እንደምታውቋቸው ቡታጅራ ዩቲዩበሮች ከሆዳቸው ውጭ ለማንም ለሰውም ለምንም ለወገንም አይደርሱም ማለት ነው። ሁሌ እነሱን ፕራንክ ማየት ስልችት ብሎናል አለን። እንግዲህ ከእነሱ ጋር እኛም እየተግማማነ ስለዚህ እንግዲህ ትንሽ ልጅ ታኩር የሚባለው ለወገኖቻችን ትልቁ ሚና የተጫወተ ወንድማችን ነውና በጣም ደስ ይልለን ይገባል ማለት ነው። ሁላችንም ከሱ ጎን ልንሆን እንችላለን ማለት ነው። እውነት ለመናገር እኔ የማወራው ራሱ አልቻልኩም። አስባችሁታል? ዝብርቅርቅርቅርቅ ያለ አማርኛ ነው እያወራሁት ያለው። ምክንያቱም ሰው በዚህ እድሜው እንደዚህ አይነት ምን ይላል መሰላችሁ? ሀገራችን ሰብስተር ብሰል ያለው በ40 ቀኑ ይመስላል ምናምን የሚባል ነገር አለና ስለዚህ ይሄ ልጅ እንግዲህ በጣም ትንሽ ነው በእድሜ ምናምን በሀያዎቹ ነው። ግን አሉ አይደለ ከዛ የበለጠ ሆነው ልክ እንደነ ጂጂ አይነት እንደነ ዝሆን አይሜን እንደ ሊያሾ የምትባል አጋሰሳለች። የሀገር ምግብ እየበላች ሰው የሚረዳን ሰው የምትሳደብ ሰውን የምታንቋሸሻለች አይደለ? አዎ ይሄ ግን በዚህ እድሜው እንግዲህ እንደዚህ አይነት ትልቅ ነገር መስራት እውነት ለመናገር ለትውልዱ ትምህርት ይሆናል ብዬ አስባለሁ። እንግዲህ አሁን ያለው ጀኔሬሽን እና ትውልድ አንዳንዶች እኮ ኢትዮጵያ ተሽጣ ድርሻችሁ ይከፈልና ይሰጣችሁ ቢባሉ ኮሽ ነው የሚሉት። እርግጠኛ ነኝ ያለ ምንም ነገር ማለት ነው። ምክንያቱም ካለው ነገር ሳያቸው ሳስባቸው እንደው ግርም ይሉኛል ማለት ነው። እውነቴን ነው የምላችሁ እና ይሄ ነው ብቻ። ለማንኛውም እውነት ለመናገር በጣም ደስ ብሎኛል። ምን እንደምል ደግሞ እዚህ ጋር ደግሞ አላቅም። የፈጣሪ ያለሽ እኔ ራሱ እኮ የከፋ እኮ ነው እውነት ለመናገር ባይዘወይ ውዶች ማሮች ፍቅሮች እና እንግዲህ እኔ በጣም ደስ ብሎኛል እውነት ለመናገር። ለማንኛውም ከምነግራችሁ በላይ ነው፣ ከአቅሜ በላይ ሆኖብኛል የማወራው ራሱ ማለት ነው። ምክንያቱም በዚህ ጊዜ እንደዚህ አይነት ወጣት ማየት እጅግ በጣም ከባድ ነው እና እንግዲህ በሱ ምክንያት እንግዲህ ወርቁ አይተነው እንግዲህ ትልቁን ድርሻ ተወጥቶታል ማለት ነው። 15 ሚሊዮን በስማም 15 ሚሊዮን አስባችሁታል? ወይኔ እግዚአብሔር እኮ ግን አንዳንዴ ይገርመኛል የሱ ስራ ማለት ነውና እንደው ምን አይነት እንደው ወይ በስማም ብቻ በጣም እኔ እንጃ ምለው ራሱ ጠፋብኝ ማለት ነው ውዶቼ ማሮቼ። ለማንኛውም በጣም ደስ ይላል። እግዚአብሔር ደግሞ ጦርነት እውነት ለመናገር እግዚአብሔር ደግሞ ጦርነት አብቅቶ ፈጣሪ በሀገራቸው የተፈናቀሉትም በቃ በጣም ከባድ ነው እውነት ለመናገር። አንዳንዴ በጣም ያሳዝናል ያለው ነገር፣ ሁሉም ነገር ከአቅም በላይ ስለሆነ ቤተሰብ እግዚአብሔር ይሄንን ክፉ ቀን ይመልስልን፣ አሜን በሉ። እውነት ለመናገር እኛም ስደተኞችንም ሰው ሀገር ላይ ያለ ነው ማለት ነው ነገ ዛሬ ሀገሬ ጥሩ ይሆናል በማለት ነው እንደዚህ ሆነን የተቀመጥነው እንጂ የሰው ሀገር ፈልገን አይደለም። ወይኔ እዚህ ጋር ደግሞ ምን እንደምመስል እናንተ። እኔ እኮ ግን አርጅቻለሁ ወይኔ በላችሁ በጣም ነው ያረጀሁት እውነት ለመናገር አይገርም።
አረጅቻለሁ፣ ፊት ተበለሻሽቷል ምናምን ጥቁር ቁርቁር ብያለሁ። እዚህ ጋር ደግሞ ለምንድን ነው የጠቆርኩት? ግን ነው አንዳንዱ ካሜራ ያጠቁረኛል፣ አንዳንዴ ደግሞ ያሳምረኛል ማለት ነው። ምንድን ነው በጣም አጥቁረኛል ወይ ሰው። ለማንኛውም እንግዲህ ያለው ነገር ይሄ ነው። ምን እንደማወራ ራሱ እዚህ ጋር እኮ አላውቅም። ብቻ ለማንኛውም በጣም ደስ ይላል። ሁላችሁ ወክሪ ቤተሰብ ይሄን ያህል ካወራሁ ይበቃኛል፣ ወሬ ያለብዛባችሁ። ለማንኛውም እና ሰላማችሁ ብዙ ትትርፍርፍ ይበልልኝ። ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። ሀገራችን ሰላም ሲሆን ነው እኛም የምንሄደው በሀገራችንና ምን ምክንያቱም ታውቃላችሁ ሀገር ሰላም ስላለ አይደለም አሁን ብዙዎቻችን ዝም ብለን የተቀመጥነው ሰው ሀገር ላይ እንጂ አብዛኛውን ስደት ስልችት ነው የሚል በእውነቱ ከሆነ ማርያምን በጣም ያስጠላል፣ ይደክማል ምናምን ሁሌ ስደት። ስለዚህ ለዚህ ሁሉ ነገር ኢትዮጵያ ሰላም ትሆንልን፣ ኢትዮጵያ ሰላሟ ይብዛና ያለው ነገር ይሄ ነው የምላችሁ። በተረፈ ግን ሁላችሁም ሰላማችሁ ብዙ ትትርፍርፍ ይበልልኝ። ይሄን ያልካወሩ ይበቃኛል። ጋይሶች ቪዲዮውን ከወደዳችሁት ሰብስክራይብ፣ ሼር አድርጉ ማለት ነው። አዎ አበረታቱን። እናንተ እኛንማ የግዴታ መሰገጥ ወይ መሳደብ አለብና እኛ እንደዛ ካልሆነ እናንተ መስሚያችሁ ጥጥ ነው። እኛን አታበረታቱን ባይዘው ቢኮዝ ስለዚህ እኛ ማበረታታት አለባችሁ። ይሄን ነው የምላችሁ ያለው ነገር ይሄ ነው። እናመሰግናለን። ቴንኪው አክባሪው ያክብርልን። ሰብስክራይብ ስለምታደርጉ ምናምን ትላላችሁ። ያለው ነገር ይሄ ነው። ያው ክረምት ነው ደግሞ ባይዘው አሁን ደግሞ ያለው ነገር ክረምት ነው። እስማም ክረምት ብርድ አለ ምናምን። ራሳችሁን ጠብቁ። የምር በጣም ኃይለኛ ብርድ ነው ያለው ወዶችዬ። እና ይሄን ያልካወራ ይበቃኛል። በተረፈ ግን ሰላማችሁ ትረፍረፍ ይበልልን። ቴንኪው እናመሰግናለን። ትንሽ ልተኛ ወይስ ምንድነው? አሁን መተኛ ትፈልጋለሁ ምናምን ልብስ ማጠዋለኝ በቃ እንደዛው ነው። አስጠላኝ ብላችሁ አዎ። እና ይሄ ነው ያለው ነገር። በለ ሰላማችሁ ተንዛዘውባችሁ። አዎ ምንድነው ነገሩ ማወራው ሁሉ